ምዕራፍ 8 ከቁጥር 1 እስከ 6 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እንግዲህ የምንናገረው ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ ወደ ተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እያንዳንዱ ሊቀ ካህናት የሚሾመው መባንና መስዋዕትን ለማቅረብ ነው። ስለዚህ ይህኛውም ካህን የግድ የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነም ነበር። ምክንያቱም በሕጉ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠል ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚሁ ምክንያት ነው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 8 ከቁጥር 1 እስከ 6 ድረስ ነው ያነበብነው። ባለፈው ተናግሬያለሁ። ምዕራፍ 8 ጀምሮ እስከ ምዕራፍ 10 አካባቢ ድረስ የሚዘልቅ ሐሳብ ነው። ባለፈው ሳምንት የጨረስነው ወይንም ባለፈው ሳምንት የዘጋነው ሐሳብ ከምዕራፍ 5 አካባቢ ጀምሮ እስከ ምዕራፍ 7 ድረስ የመጣ ነው። ጌታችን ኢየሱስ ክርስቶስን ከብሉይ ኪዳን የሌዋውያን የክህነት ስርዓት ጋር ጌታ ኢየሱስ ክርስቶስንና ክህነቱን በንጽጽር ነው። ያን ሎጂክ ነው አይደል ሲያስቀምጥ የከረመው። በተለይ ምዕራፍ 7 ላይ እሱ ነው ሲያስቀምጥልን የከረመው። ምዕራፍ 8 ግን በጣም በተለየ አይነት መንገድ ጌታችን ኢየሱስ ክርስቶስን አዲሱን ኪዳንና ይሄኛውን የክህነት ስርዓት ከምዕራፍ 8 እስከ ምዕራፍ 10 ድረስ የዚህ ደብዳቤ ጸሐፊ ደግሞ በጣም በተለየ አይነት መንገድ ይናገረዋል። ዛሬ ዝም ብሎ ሐሳቡን እንጀምረዋለን። ከሚቀጥለው ሳምንት ጀምረን ደግሞ ጌታ በረዳን መጠን በደንብ ወደ ውስጥ ገባ እያልን እናየዋለን። እና ምዕራፍ 8 ምንድነው የሚለው? ምዕራፍ 8 ቁጥር 1 ሲጀምር ምንድነው የሚለው? እንግዲህ የምንናገረው ዋናው ነገር ይህ ነው ይላል። ክብር ለእግዚአብሔር ይሁን። የምንናገረው ዋናው ነገር ይህ ነው ማለት ከምዕራፍ 5 አካባቢ ጀምሮ በጣም እየጠቀለለ የመጣው ነገር አለ። ሰዎቹ እንዲረዱለት የሚፈልገው በጣም ብዙ ነገር አለ። እንግዲህ የምንናገረው ዋናው ነገር ይህ ነው ማለት አሁን ሰመራይዝ እያረኩ ነው እያለ አይደለም፣ እየጠቀለልኩት ነው፣ ሐሳቤን ልጨርስ ነው እያለ ሳይሆን ሜን ፖይንት ላነሳ ነው። አሁን ከዚህ በኋላ ደግሞ በቃ ወደ ዋናው ነገር ነው እየመጣው ያለው። እስካሁን ድረስ በንጽጽር ነው ያመጣሁት። የሌዋውያኑ የቀደመው ኪዳን ላይ የነበረው የክህነት ስርዓት አለ፣ ደግሞ በክርስቶስ ኢየሱስ በኩል ያለው ደግሞ ይሄኛው በጣም የተሻለና የበለጠ ምለው የክህነት ስርዓት አለ። ሁለቱን እያነጻጸርኩ እየመጣው ነው። አሁን ወደ ዋናው ነገር በጣም ግልጽ በሆነ አይነት መንገድ ስለ ጌታ ስለ ኢየሱስ ክርስቶስና ስለ አዲሱ ኪዳን ስለሚበልጠው ስለዚህኛው የክህነት ስርዓትና አገልግሎት ልናገር ነው ይላል። ሜን ፖይንት ማለቱ ነው። አንዳንድ ሐሳቦች ላይ አይቻለሁ። መጠቅለያ የሚል አይነት ነገር ያነሱ ሰዎች አይቻለሁ፣ ግን አይደለም እንደሱ ያለ አይደለም የሚጠቀመው ቃል ሜን ፖይንት በጣም ዋና የሆነው ነገር ካርዲናል የሆነውን ሜሴጅ አሁን ከዚህ በኋላ በደንብ አነሳዋለሁ ይላል። አፍተር ኦል የዕብራውያን መልእክት መካከለኛ የሚባለው አሁን ከምዕራፍ 8 እስከ ምዕራፍ 10 ድረስ ያለው ነው። ከምዕራፍ 7 ጀምሮ የክህነት ስርዓቱን ያነሳል። ከምዕራፍ 8 እስከ 10 ግን በቃ ዲፕ ኢንሳይድ የሚገባው እዚህ ቦታ ላይ ነው። ስለዚህ አሁን ከዛሬ ጀምሮ እንደሱ ነው ማለት ነው የምንሆነው። ለእውነት የሚሆን አርነት የምናገኘው በእግዚአብሔር ቃል ብርሃን ውስጥ ነው። ኢየሱስ ማን እንደሆነ ከገባን፣ መስቀል ላይ ምን እንደሰራ ከተረዳን፣ በእግዚአብሔር ቤት የምንኖርበትን አኗኗር ይቀይረዋል። ከዚህ ዓለም ጋር ያለንንም ግንኙነት ይቀይረዋል። ቶታሊ የሰውን ህይወት የሚቀይረው እውቀት ነው። ታውቃላችሁ አይደል? ማወቅ ነው የሚቀይረን። በጣም መጸለይ ያለብን። ጸሎት ኃይል ያስታጥቀናል። ጸሎት በጣም በጉልበት ይሞላናል። እውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ሆነ ብሎ ካልተመለሰ በቀር
ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው። ሰይጣንም ትግሉ እንዳናቅ ነው። ምክንያቱም ይሄ ዕውቀት ኖርማል ኖሲስ አይደለም። ይሄ የመረጃ ዕውቀት አይደለም፣ ኤፒግኖሲስ ነው። የዘላለም ሕይወት የሚገኝበት በመኖር የሚገለጥ ዕውቀት ነው። ይሄ ዕውቀት ዝም ብሎ መረጃ አይደለም። ኢየሱስ ካህን ነው ስል መረጃ እየሰጧቸው አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል ነው። ይሄ ዕውቀት እኔን ሰማይ ይዞኝ ይገባል። እስቲ አሜን በሏ። አይ የተቀበልከውን መመንዘር ትጀምራለህ ስታቅ። አፍተር ኦል ብዙ ጊዜ እንደምነግራችሁ የዘላለም ሕይወት ማወቅ ነው። ዝም ብሎ መኖር አይደለም። የዘላለም ሕይወት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ እሱ ነው የዘላለም ሕይወት። ኢየሱስ ዲፋይን አደረገው። ኢተርናል ላይፍ ምንድን ነው ሲሉት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ ይህ የዘላለም ሕይወት ነው። ይሄንን በማወቅ መኖር ነው የዘላለም ሕይወት። ዝም ብሎ መኖር አይደለም የዘላለም ሕይወት። እማያልቅ ዕድሜ መኖር በጣም ቦሪንግ ነው፣ ይሰለቻል። ኢየሱስን በማወቅ ግን አየህ፣ እሱ ነው እኔ ሴንስ የሚሰጠኝ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ወደ ጠለቀው ነገር ሰውየው ይዟቸው ስለሚገባ እኛም መሄድ በምንችለው አይነት ልክ አብረን እንገባለን። ስለዚህ የምንነገረው ዋናው ነገር ይህ ነው አለ። በቃ ዋና ነገር ነው። ጎናቸው ያለው ሰው ነቅነቅ አድርጉትና ከዚህ በኋላ ወደ ዋናው ነገር እንገባለን በሉ ዝም ብላችሁ። ስለዚህ ይሄ ምንም ያህል የፈጀውን ይፍጅ፣ አብረን ወደ ዋናው ነገር እንገባለን። ስለዚህ ኢየሱስ እያወራን እሱ ራሱ ተመልሶ ይመጣል። ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ወደ ዋናው ነገር እንገባለን ካለ በኋላ ምንድን ነው የሚለው? ዋናው ነገር ይህ ነው ካለ በኋላ እኔ እጅ ላይ ያለው አዲሱ መደበኛ ትርጉም ነው። እናንተ እጅ ላይ ያለው እሱ ከሆነ በሰማያት በግርማው ዙፋን ቀኝ የተቀመጠው እንዲህ ያለ ሊቀ ካህናት አለን። ስቲል ስለ ሊቀ ካህናችን ነው እያወራ ያለው። አሁን የዚህ ሊቀ ካህናችንን ክብር እየተናገረ ነው። እስከ ዛሬ ድረስ ምናልባት እስከ ምዕራፍ 7 ሰፊሽንሲ ኦፍ ክራይስት ነው። ከምዕራፍ 8 በኋላ ሱፐርማሲ ኦፍ ክራይስት ነው። የክርስቶስ ልቀት ነው። በቃ አቻ የለውም። ከዚህ በኋላ ለፉክክር ለውድድር ትከሻ ለመለካካት የሚመጣ ካህን የለም። በቃ ጨርሷል ምዕራፍ 7 እነሱን ዘግቶ ምዕራፍ 8 ላይ ሌላ ነው በቃ አሁን የሚመጣው። በሰማያት በግርማው ቀኝ የተቀመጠው ክብር ለእግዚአብሔር ይሁን። ኢየሱስ ሥራ ጨርሶ ተቀምጧል። የብሉይ ኪዳን ካህናት ቅድስተ ቅዱሳኑ ሲገቡ ወንበር የለም፣ አይቀመጥም። ምንም አይነት የብሉይ ኪዳን ሊቀ ካህን ተቀምጦ አያውቅም። ቅድስተ ቅዱሳን ቆመው የቆዩትን ያህል ሰዓት ይቆዩ፣ ቀን ይቆዩ፣ ሌሊት ይቆዩ፣ ሳምንት ይቆዩ፣ ወርም የሚያቆያቸው ከሆነ ይቆዩ፣ መቀመጥ አይቻልም። ቅድስተ ቅዱሳን ለምን? ሥራው አያልቅም፣ አይጨርሱም። በየዓመቱ ዮም ኪፖር እየጠበቀ በዓመት አንድ ቀን ቅድስተ ቅዱሳን ይገባል። በዛች በገባበት ሞመንት እግዚአብሔር ምልክት እስኪሰጠው እንደተቀበለው ኮንፈርም እስከሚያደርገው ሊቀ ካህኑ ይቆማል። እስቲል እግዚአብሔር ተቀብያለሁ ሲለው ሥራ አይጨርስም፣ ተመልሶ እንደገና ይወጣል። የሚቀጥለው ዓመት ለመመለስ አገልግሎቱ አይጠናቀቅም። ይዟቸው የሚመጣቸውን ሰዎች ማጽደቅ አይችልም፣ መሸፈን ነው የሚችለው። ኢየሱስ ስለጨረሰ እዛው ቁጭ ብሏል። ተቀምጧል የሚለው ቃል ጨርሷል ማለት ነው። አሁን ዝም ብሎ ቁጭ አለ ማለት አይደለም። አሁን ኢየሱስ የመስዋዕትነት ሥራውን ጨርሷል። የሚያቀርበውን ነገር ጨርሷል። አብ ኦልሬዲ ሳቲስፋይድ ስለሆነ ኢየሱስ ተመልሶ ወጥቶ መምጣት አይጠበቅበትም። ጨርሳል፣ ቁጭ በላለው፣ በቀኙ አስቀመጠ። ኢየሱስ ጨርሷል ማለት ነው፣ ተቀምጧል ማለት። እኛ አሁን ይህን ሁሉ ጊዜ እያወራን ስለመጣን የክህነት አገልግሎቱ መቼስ ይገባናል ምን ያክል አስጨናቂ እንደሆነ። መቀመጥ እኮ አይደለም፣ ቆመ ጨርሰ ለመውጣት ያለ ሲቃይ። ኢየሱስ ፐርማነንትሊ ሊኖር ቁጭ ብሏል እዛው በቋሚነት። ኢየሱስ ቅድስተ ቅዱሳን ቁጭ ብሏል፣ ተቀምጧል ነው የሚለው። መቀመጥ የሚያመለክተው ሥራ መጨረስን ነው። ጻፉት ይሄንን።
ኢየሱስ ስራ ጨርሶ ተቀምጧል። ኢየሱስ ጨርሶ ስለተቀመጠ ከዚህ በኋላ ሌላ ካህን አያስፈልገኝም። በእኔና በእግዚአብሔር መካከል የሚገባ አያስፈልገኝም። ኢየሱስ ጨርሶ ኦልሬዲ ቁጭ ብሏል። ሪታየር አድርጎ በሌላ ይቀየር አይባልም። ሌላ አማላጅ የማልፈልገው ኦልሬዲ ኢየሱስ ፐርማነንትሊ ጨርሶ ገብቶ ቁጭ ብሏል። አብ ነው ተቀመጥ ያለው። በሰማያት በግርማው ቀኝ ነው ያስቀመጠው። አስቀማጩ ተቀባዩ ነው። ኢየሱስ ልቀመጥ ብሎ አይደለም። አብ ነው ጨርሰሃል ና ቁጭ በላለው። መጨረሱን እኮ መስቀል ላይ ተናገረ። ዮሐንስ ነው የነገረናል። ዮሐንስ ወንጌል ሲሞት ምንድን ነው ያለው? ከሰባቱ ቃላት መካከል የመጨረሻው ቃል ተፈጸመ። ቴቴሌስታይ ማለት ምን ማለት መሰለ? ፔ ኢን ፉል በሙሉ ተከፍሏል አለ ኢየሱስ። ባይዘወይ ተፈጸመ የሚለው የግሪክ ቃል ሙሉ ተከፈለ አለ ኢየሱስ። ራሱ ነው ያለው፣ እኔ አይደለም የተረጎምኩት። ቀጥታ ያለው ቃል ነው። ቴቴሌስታይ ማለት በሙሉ ከፈልኩት። ሰው ብሉይ ኪዳን እንኳን አሮን ገብቶለት ደስ ብሎት ይኖራል። እንኳን ኢየሱስ ገብቶ እግዚአብሔር ከዚህ በኋላ በዕዳ አይዘንም፣ ተከፍሏል አለና ኢየሱስ ቀጥሎስ በሙሉ አለ። የቀረ ብሎ ሰይጣን እንዳይፈልግ ኢየሱስ ያለብንን በሙሉ ዘግቶት አብ ጨርሻለሁ አለ። ሲያየን ነፃ ነህ ናግባ። አንድ በጣም የሚያስደስተኝ ቃል አለ። ቆላስይስ ምዕራፍ 2 ቁጥር 14 ጀምሮ በመስቀሉ ነው የሚለው ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ምን ዋለ ሰለ። በዛ ዘመን ሮማውያኑም የነበረው ሰው በሙሉ ምን ያደርጋል? ዕዳ ካለብህ ዕዳን ክፈል ይላል። አልቻልኩም ሌላ ቀን እከፍላለሁ ስትለው ምን እንደሚያደርግ ታውቃለህ? ዕዳህን በዝርዝር ከስም ጋር ያደርግና አደባባይ ላይ ጽፏል። ከዛ ያንጠለጥለው እንደዚህ እና የከተማው ሰው በሙሉ ሌባው ይላል እንዲህ ያነበበ እንትና ኧረ እንዳታበድረው ዕዳ አለበት። ኢየሱስ መጣ። ያየን በሙሉ ባለዕዳ ይለናል። ሰይጣንም ቆሞ እኛን ባለዕዳ ይላል። ኢየሱስ መጣ መስቀል ላይ የሚቃወመንና የሚጻረረን መንገድ እንዳንሄድ ያደረገንን በሰው ፊት እንዳንቆም ያደረገንን በአብ ፊት መቆም እንዳንችል ያደረገንን ዕዳ አብ ራሱ አይቶ ባለዕዳ ነው የሚለ። ትክክል ነው። ዕዳ አለብህ፣ ኃጢአት ሰርተሃል፣ ባለዕዳ ነህ። ታዲያ ይገባል፣ ትቀጣለህ መክፈል ስለማትችል። እኛ ደግሞ መክፈል አንችልም። ባይዘወይ ምንም ብናደርግ አንከፍለውም። ያ ሰውዬ ኦኬ ገንዘብን የተበደረው የሆነ ቀን ተበድሮ ከሌላ ደግሞ አካክሶ ይከፍለዋል። እኛ የኃጢአት ዕዳ ነው፣ በአብ ፊት ነው፣ መክፈል አንችልም። የዘላለም ፍርድ ነው ቅጣታችን። ኢየሱስ መጣ መስቀል ላይ ሲሞት የሚቃወመንንና የሚጻረረንን የዕዳ ጽሕፈት ጠርቆ ከመንገዱ ላይ አስወገደው። ቀና ብዬ በእግዚአብሔር ፊት እሄዳለሁ።